ያማረባት? ስማቲው ማዬ ሲጀመር ልጅ ያማል ጤነኛ አይደለም። ኤቢ ወንድ ልጅ እንደዚህ ይባል? አሁን ምን ነው የሚያምረው? ኧረ በጣም ነው ያማረባት። ጭራሽ አልጠበኩም። እንደውም ይሄ ቀሚስ ለኔ ነው መሆን ያለበት። እኔ ነኝ የምለብሰው። እንዴ ኤቢ አንቺ ከመቼ ጀምሮ ነው ቀሚስ መልበስ ያማረሽ? ዳጣ ነይ አንዴ እፈልግሻለሁ። አምሮብኛል አይደል? ለምንድን ነው እንደዚህ ያደረግሽው? ምን አደረኩ? ቀን እዚህ ክፍል ውስጥ ምንድን ነው ያደረግሽው? ምንም አላደረኩም። መጽሐፎችን ለምንድን ነው የቀደድሽው? እሱ ነው እንዴ? ስራሽን ማቃለልሽ ነው? መጽሐፎቼ ማለት ለእኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ እኮ ነው። ኤቢ ምን? አዎ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። ተንኮለኛ። ቆይ መጣሁ፣ እዚሁ ጠብቂ። ብርግድ አውቃ ነው እንድቀደው ያደረገችኝ። አውቃ ነው አይቀርጸች። ዛሬ እዚህ ቤት የመጀመሪያው ፋይት ይካሄዳል። በየሄደችበት ሁሉ ችግር የሚከተላት ዳጣ አሁንም ችግር ውስጥ የገባች ትመስላለች። ሰላም ሰላም፣ እንደምን አላችሁ? ዳጣ እንግዲህ በስተመጨረሻ ቤተሰቦቿን አግኝታለች። ለዚህ ደግሞ እንኳን ደስ አላችሁ ልላችሁኝ ይፈልጋለኝ ውድ ቤተሰቦች። ዳጣ እንግዲህ በስተመጨረሻም ፍላጎቷ ተሳክቶላታል፣ ሂልሟ እውን ሆኗታል ውድ ቤተሰቦች። ለዚህ ደግሞ እናንተም ይህን ቻናል ሳብስክራይብ እያደረጋችሁ በቀጣይ ለምሰሩት ቪዲዮዎች ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ዳጣ እንግዲህ በሚገርም ሁኔታ ከቤተሰብ ጋር ተገናኝታለች። ነገር ግን አሁንም ቢሆን እዛ ቤተሰብ ብታገኝም በሰላም ምናምን ነገር ከቤተሰብ ጋር ምንም እየተግባባች አይደለችም። አባትዮ እንግዲህ ተቀብሏታል፣ ልጄ ነች ምናምን ነገር ብሎ በሚገርም ሁኔታ ተቀብሏታል። ለዚህ ደግሞ በጣም እኔ በበኩሌ በጣም ደስ ብሎኛል። ከዛም እንግዲህ አንዳንድ ነገሮች ቤተሰብ ላይ ከቤተሰብ ጋር እንግዲህ በቀላሉ ተግባቢ ነች ዳጣ። እንግዲህ በጣም ትመችኛለች። እኔ በበኩሌ በጣም ትመች ልጅ ናት። በቀላሉ ከቤተሰቦች ጋር ምናምን ነገር ልትግባባ ትችላለች። ግን አንዷ ግን አሁንም ቢሆን ለዳጣ መሰናከል እየሆነች ትገኛለች። ሰራተኛዋም ደግሞ በጣም ወዳለች፣ ግን እናቷ ምን ስቲል ነው ምንም አልወደደችም። ምንም አይነት ለሷ ፍቅር ምናምን ያላት አይመስለኝም ውድ ቤተሰቦች። ይህንን እንግዲህ በጊዜው ሂደት አብረን የምናይ ይሆናል። ዋናው እንግዲህ አባቷ ልጄ ነሽ ብሎ መቀበሉ ነው። የእነሱ እንግዲህ አባወራ የቤቱን የሚያስተዳድር አባትዮ ስለሆነ እሱ ልጄ ነሽ ብሎ ከተቀበለ በኋላ ሌላው እንግዲህ ምንም የሚያሳስብ ነገር ያለ አይመስለኝም ውድ ቤተሰቦች። ሌላው እንግዲህ በጣም እኔ የገረመኝ ነገር ቢኖር እንግዲህ ዳጣ ክፍል 2 ላይ ካየ ነው እንግዲህ ዳጣ እንግዲህ እናቴን ስትል ነበረችና ከድሮን ጀምራ እንግዲህ ቤተሰብ ፍለጋ ስትንከራተቱ እንግዲህ እናቴን ባግኛት ትል ነበርና አሁንም ቢሆን እንግዲህ ጥያቄዋን አላቆመችም። አባቱንም እንግዲህ በተደጋጋሚ ስለ እናቴ ጉዳይ ምናምን ነገር እንዴት አረክ እያለች እያስጨነቀች ትገኛለች። እና አባቴው እንግዲህ ለምን እንደሆነ አይታወቅም ስለ እናቷ ማውራት አልፈለገም። ስለ እናቷ ስነሳውላ ምናምን ነገር ፊቱ ይቀያየርበታል እና ለምን እንደሆነ አይታወቅም። ይህንን እንግዲህ በጊዜ ሂደት አብረን የምናይ ይሆናል ውድ ቤተሰቦች። እኔ በበኩሌ ግን ከዚህ ድራማ የተረዳሁት እንግዲህ የዳጣ እናት የቤቱ ሰራተኛ ሳትሆን አትቀርም የምል ሀሳብ አለኝ። አባቱም እንግዲህ ጊዜው ሲደርስ ነው
ልነግርሽ ምሎ ነገር እንግዲህ ለዚህ ይመስለኛል እናቱ የዳጣ እናት ቤት ሰራተኛ ልጁም እንግዲህ እንዳወራው ከሆነ እንግዲህ እዚህ ቤት ሰራተኛዋን በጣም ቆይተሻል፣ ለምን የራስሽን ህይወት አትጀምርም ስላት እንግዲህ ሰራተኛዋ ከቤት እንግዲህ ዳጣ ከመምጣቷ በፊት እንግዲህ ከቤት ለመውጣት ተረተር እያለች ነበረችን። አሁን ግን ዳጣ ከመጣች በኋላ ከቤት ላለመውጣት ምናምን ነገር ሀሳብ ቀይራ እዚሁ ቀጥላለሁ እያለች ነበረችና ይሄ እንግዲህ በእኔ በኩል እንግዲህ ማስበው ነገር ብኖር ሪል ነው የምተማመነው ነገር ብኖር እንግዲህ በጊዜ ሂደት ምናይ ነገር ይሆናል። ነገር ግን አሁንም ደግሞ የራሴን ሀሳብ እንግዲህ ሰራተኛዋ እንግዲህ የዳጣ እናት ሳትሆን አትቀርም የምል እምነት አለኝ። ውድ ቤተሰቦች በዚህ እስኪ ምን ትላላችሁ? ግምታችሁን፣ ሀሳብ አስተያየታችሁን፣ የተሰማችሁ ነገር ኮመንት ላይ የገባችሁ ሀሳባችሁን ሼር አድርጉልኝ። ውድ ቤተሰቦች ቀጣዩ ላይ እንግዲህ ምን ይፈጠራል? በጣም አሳሳቢ ነው። ያቺ ልጅ እንግዲህ ለዳጣ በጣም ጠላት እየሆነች ናት። ከቤት እንድትወጣ እያገፋፈች ያለች ትመስላለች። መጨረሻ ላይም እንግዲህ ዋናው ልጁ ለሷ ለዳጣ ያለው ፍቅር ስላሳየ ለዳጣ ፍቅር እየሰጠ ስለሆነ ነገር ከዳጣ ጋር በጣም ስለተስማማች እንግዲህ የነዛ ነገር ምንም ብዙም የሚያሳስብ ነገር አይደለም። ውድ ቤተሰቦች በዚህ ድራማ ላይ እስኪ እናንተ የተሰማችሁ ነገር፣ ዳጣ ደግሞ ቤተሰቦቿን ስላገኘች ደስ ያላችሁ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ለድራማው ያላችሁን ፍቅር አሳዩላችኋለን። ውድ ቤተሰቦች ቀጣዩ ክፍል እንግዲህ ምን ያሳዩን በጣም አጓጊ ነው የሚሆነው። ውድ ቤተሰቦች እስከዛው ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ አድርጉት፣ እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ እላችኋለሁ። ውድ ቤተሰቦች ሌላው ደግሞ የምናነሳው ነገር ከዚህ ክፍል እንግዲህ የዳጣ ውበት ነው። ዳጣ እንግዲህ እንደዚህ ቆንጆ ናት ብዬ እኔ አንድም ቀን ጠብቄ አላውቅም፣ ግን ዳጣ በጣም ቆንጅዬ ነች። በጣም እኔ ሰርፕራይዝ ነው ያደረገችው። እንግዲህ ዳጣ ቀሚስ ለብሳ ምናምን ነገር ስናያት ሁላችንም በጣም ሪል ነው ደንግጠናል ብዬ ምንም እኔ ጥርጥር የለኝም። ሁላችሁም ደንግጣችኋል የምል ሀሳብ አለኝ። ዳጣ እንግዲህ በጣም የመጨረሻ ነው ያማረባት፣ በጣም አምሮባታል። እኔ ደግሞ ዳጣ እንደዚህ ሆና ስላየሁት እኔ በኩል ላይ በጣም ደስ ብሎኛል። ደስ ያላችሁ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ለዳጣ ያላችሁን ፍቅር አሳቢ። ውድ ቤተሰቦች ዳጣ እንግዲህ ትመቻለች፣ ይመቻት ነው ምለው። ከዚህም በላይ ብዙ ነገር ትሰራለች፣ ብዙ ነገር ምናምን ታሳካለች። ከዚህ በኋላ እንግዲህ ቤተሰብ አግኝታለች፣ የምትፈልገው ነገር ስላገኘች ከዚህ በኋላ እንግዲህ ከሷ ብዙ ነገር እንጠብቃለን። እስኪ ለዳጣ ያላችሁ ፍቅርና አድናቆታችሁን በዚሁ አጋጣሚ ኮመንት ላይ እየገባችሁ ለዳጣ ያላችሁን ፍቅር ግለጹላችኋለን። ውድ ቤተሰቦች በቀጣዩ ክፍል እስከንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ብዚት ይበልኝ።